ሰላም የእግር ኳስ ቤተሰብ ሁሉ ሰላም። ዛሬ አንድ እውነት አለ ነገራችሁ ነው የመጣሁት። ለሁሉም ጥያቄ ይሆንበታል ብዬ ተስፋ አደርጋለሁ። ለኔም ጥያቄ የሆነብኝ ስለነበር ማለት ነው። ዛሬ እኔ መልስ ስላገኘሁኝ ለእናንተ መልስ የሆናችሁ ዘንድ ይዤ መጥቻለሁ። ብዙውን ጊዜ የአርሰናል ኳስ በምታዩ ሰዓት ይሄ ከጀርባዬ የምታዩት አርሰናል ኢትዮጵያ የሚል ሎጎ በኤምሬትስ ስቴዲየም ላይ ተለጥፎ ልታዩት ትችላላችሁ። ይህ የምታዩት ስቲከር ማለት ነው በጨዋታው ሰዓት ብቻ እዛ ጋር ተለጥፎ የሚነሳ አይደለም፣ እዚህ ጋር የሚቆይ ነው ማለት ነው። ይሄ ደግሞ እንዴት ሊሆን ቻለ የሚል ጥያቄ ያመጣብኝ ነበር። አንዳንዴ እንደ ፍላግ ወይ ደግሞ የኢትዮጵያ ውስጥ ያሉ ደጋፊዎች ወደዛ ኳስ ለማየት ሲሄዱ ባንዲራውን እዛ ጋር ሰቅለውት ነው የሚል ግንዛቤም የሚታይበት አጋጣሚ ነበር። ግን እንደዛ አይደለም። በጣም በሚያስደንቅ ሁኔታ ሌሎች የክለብ ደጋፊዎች ያላረጉት የአርሰናል ደጋፊ ብቻ ያደረገው ተግባር ነው። ይህ ተግባር ማለት ነው። ብዙን ጊዜ በኢትዮጵያ ውስጥ ብዙ የማንቸስተር ደጋፊ አለ ሊባል ይችላል። የማንቸስተር ደጋፊ፣ የቼልሲም ደጋፊ አለ ሊባል ይችላል። ግን ይህንን ተግባር ያሳካ አንድም ደጋፊ አለመኖሩን ልነግራችሁ ፈልጋለሁ ማለት ነው። እንደሚታወቀው በ2004 በፈረንጆቹ ማለት ነው የኢትዮጵያ ደጋፊ የአርሰናል የኢትዮጵያ ደጋፊ ማህበር የሚባል ማህበር ነበር ማለት ነው። ይሄ ማህበር ደግሞ ሰፊ ስራዎችን የሚሰራ ማህበር ነው። ከዚህ የኳስ የአርሰናል ደጋፊ ከመሆኑ አንጻር በክለቡ ዘንድ እንደዚህ አይነት ስቲከር እንዲለጠፍ የአርሰናል የእግር ኳስ ደጋፊ ማህበር ይህን ገድል ወይም ደግሞ ይህንን ተግባር አሳክተዋል ማለት ነው። እነዚህ የአርሰናል ደጋፊ ማህበራቶቹ ከዚህ ስቲከር ከማሰቀል ወይም ደግሞ ስቲከር ከመለጠፍ ሌላ በተጨማሪ ትልልቅ የሚባሉ የቻሪቲ የበጎ አድራጎትና ሰፋፊ ስራዎች ይሰራሉ። ይህም ደግሞ ከአርሰናል በኩል የሚመጣ የፈንድ ካለ ቀጥታ ከአርሰናል ደጋፊ ማህበር ጋር በመገናኘት ትልቅ ስራ የሚሰራ ማህበር ነው ማለት ነው። ያው ይሄ በጣም እኔ የገረመኝ ምክንያቱም አሁን ማንቸስተር ደጋፊ ሰፊ የማንቸስተር ደጋፊ አለ ይባላል። ግን ይህን ተግባር በየትኛውም ስቴዲየም ያላየነው ተግባር ነው ማለት ነው። በቼልሲም ጋርም የማንቸስተር ደጋፊዎች አሉ፣ ግን ይህን ተግባር አላከናወኑትም ማለት ነው። ብቸኛ የአርሰናል ደጋፊዎች የአርሰናል ደጋፊ ማህበር በሚል ይህን ስቲከር በኤምሬትስ ስቴዲየም ባነር ተሰርቶለት በዚህ ልክ እንዲታይ አድርገውታል ማለት ነው። ስለዚህ የአርሰናል ደጋፊ ኢትዮጵያ ውስጥ ያለ አርሰናል ደጋፊ አንድ የአርሰናል አካል መሆኑን መውሰድ ያስፈልጋል። ከዛ ባሻገር ምን ጥቅም ከተገኘ ካላችሁ በበጎ አድራጎትና በተለያየ ቻሪቲ ተግባራት ውስጥ የሚሳተፉና አገራቸውን ዜጋቸውን የሚጠቅሙ ትልቅ ድርጅቶችን ጋር በመገናኘት ስራ ይሰራል ማለት ነው። ይህን ላደረጉ የአርሰናል ደጋፊዎች ይመቻቸው፣ ለክለቡ የሚመቸው። ቴንክ ዩ